ከቤታችን በጣም ርቀን የምንገኘው ዛሬ መሃል ቦሌ ላይ ነው። የያዝነው ካሽ ደግሞ 1000 ብር ብቻ ነው። ታዲያ ይሄ 1000 ብር ሙሉ ቀን እኔን ያውለኛል? የምናየው ይሆናል። ይሄን ቪዲዮ ስትመለከቱ ደግሞ ሰብስክራይብ፣ ላይክ፣ ሼር እንዲሁም ለሌሎች ማጋራት እንዳትረሱ። አባ እዚህ ድንች ምናምን በ100 ብር ምናምን የሚበላበት ቦታ አለ? የለም። እኔ ግን ይኸው ሲመስለኝ ብዙ ጊዜ አሁን የእርጥብ ምናምን ብዙ ያለው ይሄ ዩኒቨርሲቲ አካባቢዎች ነው። ተማሪዎች ስለሆኑ ብዙ ጊዜ እንደዚህ አይነት ብር በትንሽ ብር የሚሉት። ስለዚህ 4 ኪሎ ሄደን እንበላለን። ግን 4 ኪሎ ራሱ ማን ነው በምንድን ነው የምንሄደው? ሰፈር ልጠይቃቸው እስቲ። አሁን ባንሽር ማለት ነው። የት ካፌ ገባሽ? ከተስ ቦታ ነው ሜዲ ከተባለ ባንሽር ካፌ ገባ ሻይ ዳጣ ከዛኔ ጎራይ ተጣው ጭራሽ ጨዋታም አለው ጋይስ። በ1000 ብር ያጫውታል። አይ ሴት ልጅ ግን ጨዋታ ትወዳለች። ለቁርስ አይበቃም። ይሄው ወንድ ልጅ አየህ። ዛሬ ባይዘዌ መኪናችንን አስቀምጠናል። ምንም አይነት ይሄ የቴሌ ብርም ሆነ ሲቢ ምናምን ምንም አይነት ባንክ ትራንዛክሽን ማድረግ አልችልም። እጄ ላይ ያለው ይሄ 1000 ብር ብቻ ነው። ወጣት ነሽ አይደል? አሁን እዚህ ቦሌ አካባቢ ነሽ የምትይው ብዙ ጊዜ? አዎ። ስንት ብር ይፈጅብሃል ቦሌ ላይ? እንዳወጣ ነው እኮ። ለምሳሌ አሁን እኔም መብላት ፈልጋለሁ፣ ትንሽ መዝናናት ምናምን ፈልጋለሁ። ማገኘው ሰው አለ 800 ብር በቃኛል። ይኸው ካለኝ 1000 ብር ላይ 200 ብር ለሱ ሰጥቼዋለሁ። 800 ብር ካልበቃኝ ይሄን ልጅ ፈልገን እናድነዋለን። እሺ ይመች። ሳስበው ወጣቶች እንደዚህ አይነት ኢንፎርሜሽን አላቸው እና እንደዚህ በትንሽ ብር መዋል ይችላሉ። ስለዚህ ወጣት የሚበዛበት አካባቢ ወደ 4 ኪሎ ነች። አሪፍ ቡና ነው። እኔ የምልሽ ግን እዚህ ሰፈር አሁን በ1000 ብር መዋል ፈልጌ ነበር። አሁን ቡና ስንት ነው? 50 ወይ እና ሁለቱን 50 ብር ወይኔ በላቸው። ወይኔ 100 ብር። እሺ አሁን ይኸውልህ ምንድነው የምናደርገው? 700 ብር ቀረን ማለት እኮ ነው። በቃ 700 ብር ቀረን። እሺ ስለዚህ በ700 ብር ከዚህ በኋላ ሙሉ ይመስልሻል? ምሳ አልበላውም ቁርስም እንደዚህ አያሱልማ። አመሰግናለሁ። በባዶ ሆዳችን ቡናውን ጠጥተናል። ስለዚህ ምግብ መብላት አለብን። ያው ከግቢ ተማሪዎች ጋር መመካከር ስላለብን ወደ 4 ኪሎ ነው መሄድ ያለብን። እዛ አካባቢ ስለሆነ ዩኒቨርሲቲዎች የሚበዙት የምንጠቀመው ያንጎን ካሉት የራይድ አማራጮች ያንጎ ቀነስ ይላል። ስለዚህ አሁን 4 ኪሎ እንጠራለን ማለት ነው። ወይኔ መድኃኒዓለም 190 ብር ካሉት ይሻላል ግን ካሉት ይሻላል። ስለዚህ 190 ብር ስንት ብር ነው የሚቀረን ማለት ነው? 200 ብር ብንከፍል በቃ በ600 ብር የሚቀረን ማለት ነው። 600 ብር 500 ብር ለምን እናጠጣ? ወይኔው እሺ ለማንኛውም በቃ ከዚህ በኋላ በ500 ብር ነው ማለት ነው። እና የ500 ብር ውሎ ይቺን በራ ቴንኪ ነው ያባል ያለችንን ብር በራ ነበር። አዎ አለ። ስለዚህ እንግዲህ ራይዱ መጥቷል። ስማ ጥያቄ ልጠይቅ ነበር። አሁን ያለኝ 1000 ብር ነበርና አሁን የቀረኝ እጄ ላይ 500 ብር ነው። ከቦሌ 4 ኪሎ መጥቼ ማለት ነው። እና በዚህ 500 ብር ቁርስ አልበላሁም፣ ምሳም አልበላሁም እና ስራም አለኝ ከሰዓት እና ስራዬን ምናምን ጨራርሼ ቤቴ በሰላም መግባት ምችል ይመስላል በዚህ 500 ብር ስለተማመንክብኝ አመሰግናለሁ። ለማንኛውም ጋይስ እስቲ እናያለን። 4 ኪሎ ኦልሞስት እየደረስን ነው። ያው ኦልሞስት በሰላም ወርደናል። እዚህ አካባቢ ማለት ነው ብዙ የግቢ ተማሪዎች አሉና እንደማያሳፍሩኝ ተስፋ አደርጋለሁ። አንተ እቺ ብር ደግሞ በራ እንደገና በቃሉ ምን አደርጋለሁ መስላችሁ? አሁን አምባሳደር ሞል ውስጥ ነን ያለነውና አምባሳደር ሞል ውስጥ ከላይ ያሉት ምግቦች ከአንጻራዊ ከዚህ ካሉት ይረክሳሉ እና ዋጋውን ቼክ አድርገን ካልሆነ እንሮጣለን። በል ይሄ ገባማ ይሄ ጀላቲ ነው ነገር ይሄ ከረሜላ 150 ደፋር። አሁን ይላሽ የሚያማክረኝ ሰው በጣም ያስፈልገኛል። ቤተሰብ በተለይ የግቢ ተማሪ እና የግቢ ተማሪ ለዛ ካብሮት የሚያጠኑት ናቸው። አሁን እዚህ እኮ ነው እዚህ ያሉት እኮ አምባሳደር ሞል ውስጥ ያሉት እኮ ይሄ መዝናናት የቀበጥ ልጆች ምናምን ናቸው። የቀበጥ ልጆች
አይደለም የሀብታም ልጆች እነሱ ናቸው። ቀበል ጠይቅሽ ጥያቄ አንዴ እንድታማክሪኝ ነው። ጨንቆኝ ነው። 500 ብር ብቻ ነው ያለኝና ማለት ነው። ቁርስም ምሳም በልቼ ከዛ እንደገና ወደ ሰፈር መመለስ አለብኝ። ምንድነው እሺ ማድረግ የምችለው? በጣም ርካሹ ምግብ ምንድነው? የተማሪ ምግብ እሱን እኮ ነው። ሼት ነው ምንድነው? እርጥባችን ደርሷል። ይሄ ግን አሁን ያጠግበኛል። ግን ዜዶ እንትን የለውም እንዴ? ካቻፕ አለው። ካቻፕ የሚደረግልናል። ስማ አሁን በቃ ምን ታደርጋለህ መሰለህ? አንተ ያጠግበኛል አያጠግበኝም ቢሆን ታይልኛለህ። እኔ እነግርሃለሁ ያጠግባል አያጠግብም። ካጠገበ ሌላ ጊዜ ጋብዛለሁ። አንበሮ ያበለ ነው። ውሃ ደግሞ ለካ ያስፈልጋል። ዜዲ ውሃ አለው ግማሽ ስንት ነው? ስንት? 5 ብር። በቃ የዛሬ የሚያልቅ አይመስለኝም ይሄ ቪዲዮ። ያዜድ ግን የቀረችን እቺ 345 ብር ምን አድርገን እንደምንጨርሳት ከዚህ በኋላ ያለብን ወጪ ቦሌ መሄድ ነው። ስለዚህ ቦሌ ለመሄድ የሚያስፈልገን 25 ብር 50 ብር። ስለዚህ ከዛ 50 ብር ውጪ ከዚህ በኋላ የማይጠበቅብን ወጪ ስለሌለ ወደ 290 ብር አለን ማለት ነው። ይሄን 290 ብር እዚሁ 4 ኪሎ ላይ ጨርሰን ነው እንሄዳለን። ከዛ ግን ምን አድርገን እንደምንጨርስ የዚህ አካባቢ ነዋሪዎችን እንጠይቃለን ማለት ነው። ከዚህ በኋላ ይሄ vlog እንዴት መሰራችሁ የሚቀጥለው አሁን ዛሬ የ1000 ብር ውሎ ውለናል። ከዛ በኋላ ደግሞ የ5000 ውሎ ለማዋል እንሞክራለን። ከዛ የ10000 ከዛ እያለን እስከ 100000 200,000 1 ሚሊዮን ብርም ለማዋል እንግዲህ ከቻለን እንችላለን ነው እናሳካለን። በ1 ሚሊዮን ብር ይዋላል ባይዘ የሚውል ሰው አለ የሀገር ወተን probably ምን አለ ሰላምታ አሁን መቸገር ሰማሰጥ ያገል ደቃችሁ ነበር 290 ብር አለ እዚህ ሰፈር ላይ በ290 ብር ሪኮ አድርጌ መዋል ይችላል። 290 ብር አለኛው ምን ላድርግበት እዚህ ሰፈር ግን ነኝ እና እንጫወታላችሁ ናንዲት እንግዲህ ይኸውላችሁ አሁን በቀረኝ 290 ብር ከጀለሶች ጋር ጌም ተጫውቼ ልሄድ ነው ማለት ነው። አንተ አንቺስ ሲሞን አንተኛስ አጥዋር እስኪ 200 ብር ከሆነ እኮ አንድ ሰው ነው መጫወት የሚችለው እኮ። ሌላም ጨዋታ አለ። ሌላ ጨዋታ ምን አለ? በእንደዚህ በምታንቀሳቀሰው የምትይዘው እሱ ምንድነው? ስንት ብር ነው እሱ? 50 ብር። ስለዚህ 50 እዴ 250 ብር አንድ ጌም ነው እሱ ነው የምንጫወተው ማለት እኮ ነው። 200 ብር ማይም አይኑ ትልቅ ነው። 200 ይቅርታ የተማር ሲሉኝ ክፋት መስሎኝ እዚህ ያው ጌም ዞን ያሉን ቦታ ደርሰናል ማለት ነው። ከ290 ብር በላይ አልወጣም። ተናነሽ ሰላም ነው? እሺ እዚህ ማለት ነው 290 ብር ብቻ ነው ያለኝ። 290 ብር ጌም ምንድነው ናቲ ያላችሁት ጌም እንግዲህ ማነበር አንዋር ስሞንና ናቲ ጋር በ290 ብር ጌም አጫውተውኛል። ጌም ተጫውተናል፣ ፋብለናል። ግን የቀረን ጌም አለ ብንጫወት ደስ ይለን ነበር። ብር ግን ጨረስን። ስለዚህ እያከከን ወደ ቤታችን እንሄዳለን። ኦቨርኦል እንግዲህ ከዚህ ቀረጻ በጣም ደስ ያለኝ ብዙ ነገሮች አሉ። ሻራውት ማይ ካሜራማን ይኸውላችሁ መነጽር ሰጥቶኛል። መነጽር ሳታረጋት በጣም ብሎ ሁሌ እንዲህ ብትጫወች ቪዲዮ ኤኒዌይስ እንግዲህ ይመቸው። እንግዲህ አብሮኝ የዞረ ይሄንን ቪዲዮ ቀርጸናል። ሶ ከዚህ በኋላ የ5000 አለ፣ የ10000 አለ፣ የ100,000 አለ እንዲሁም ትልቁ የ500,000 ብር ውሎ አዲስ አበባ ውስጥ እንሆናለን። ሜቢ ደግሞ ከአዲስ አበባ ውጭ እንሞክረው ይሆናል። ለምን ሰብስክራይብ ማድረግ እንዳይረሳ፣ ላይክ፣ ሼር፣ ኮፒ ሊንክ ይደረገው ሁሉ አሉ። ቲክቶክ ላይ ራሱ ይቆራረጣችሁ አቤን ዩቲዩብ ጀምሯል በሏቸው ነገሯቸው እና ሁላችሁም ወዳችኋለሁ። ላሳያችሁኝ ፍቅር ሟሸናችሁ ይመቻችሁ።